ሰላም ሰላም ውድና የተከበራችሁ የናርቲ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ውድ ቤተሰቦች ዛሬ መሰናበቻ ቪዲዮ ለሰራ ግቢ ላይ ሄጃለሁ። እዚህ እንደውም እዚህ ጋር ቁጭ ብዬ ልቅረጽ ቪዲዮ ካሜራማኔ ማለት ነው። ወደዚህ ጠጋ በል ትንሽ አስቂ አከሰድኩ ማታን ኮሙለት አሰድኩ ሙለት እና ውድ ቤተሰቦች ዛሬ ተመልሼ ልሄድ ነው። አንዳንድ ነገሮችን ለማስተካከል ጨረር ወጥቷል። ጠዋት ነው እንግዲህ ወደ 3 ሰዓት አካባቢ ነው በኢትዮጵያ እና እነዛ ላስተካክላቸው ኢትዮጵያ የገባሁት ነገሮች ወረቀቶችን ጨራርሼ ህጋዊ በማድረግ ተመልሼ ልሄድ ነው። ውድ ቤተሰቦች እግዚአብሔር አምላክ ፈቃዱ ሆኖ ደግሞ በሰላም በጊዜ ስደትን ጊዜ ሳላቃጠለበት የሄድኩበትን አላማዬን አሳክቼ ፍላጎቴን አሳክቼ ህጋዊ በሆነ መንገድ ወደዚህ እንድመለስ ሁላችሁም ጸሎት አድርጉልኝ። ያው እኔ በቀደሙ ተመልሼ የመጣሁት ለአብዛኞቻችሁ ግልጽ አላደረኩኝም። ማለትም እኔ እዛ ያላ ኢቃማ ሲሰራ ስለነበረ እነሱ ነገሮች ለማስተካከል ነበር የምህረት አዋጅ የኢማራት መንግስት ባወጣው መሰረት እሱን ተጠቅሜ ነው የመጣሁት። አብዛኞቻችሁ በጣም ብዙ ጥንቅጥ የሆኑ ነገሮችን እያወራችሁ ምናምን እያያችሁ ነው። ነገር ግን እኔ የመጣሁበት መንገድ ሌላ ነው። ያ ምንድነው ካላችሁ ምህረት አዋጅ ለሁለት ወር ከኦገስት እስከ ሴፕቴምበር ተሰጥቶ በነበረው ያንን ህግ በማክበር እኔም ደግሞ ህጋዊ ለመሆን እግዚአብሔር ያደርሰውና ቤተሰብ ጋር በራሴም ጉዳይ አለም በሌላ ነገሮችም ቢሆን የሆነ ነገሮች ቢፈጠሩ በቀላሉ ተነስቼ መሄድ አልችልም ህገወጥ ሰው። ሌላኛው ደግሞ እንደፈለግን ወጥተን ገብተን መስራት የማንችልበት ሁኔታ ነው ያለው። ሁሌ ከፖሊስ ጋር ሌባና ፖሊስ ሆነን በመጥፋት ብቻ የተነሳ ሁሌ እንደ ወንጀለኛ እየተሸሸ የሆነ ነገር ቢፈጠር ራስ ወደ ሀገር እንዲ በቀላሉ ባንዴ ብድግ ብለን ትኬት ቆርጠን መሄድ አንችልም በሚለው እየተሳቀኩ ከመኖር ለምን ሄጄ ተመልሶ መምጣቱ ነገር እንኳን ባይሳካም የራሱ ጉዳይ በማለት የራሴው ውሳኔ ወስኜ ነው ወደዚህ የመጣሁትና ከመጣሁ በኋላ አንዳንድ ነገሮች አጋጠሙኝ። ማለትም የሰራችሁ ሁኑ የሰራችሁ ማትሆኑ ምንም ሲኦሲ ሳትማሩ ተመለሳችሁ መሄድ እንደማይቻል ፓስፖርትም ደግሞ እነሱ ጋር ጥዬ ስለነበር የዛኔ ገወጤው ነው እነሱም በኤመርጀንሲ አውጥቼ ሲኦሲ ወደ 3 ሳምንት ተምሬ የሱ ፈተና ውጤት ጠብቀን ኦንላይን እስኪደረግ እንደ ዶሮ ብድግ ብላችሁ መሄድ ምናምን ምታስቡ ልኖሩ ትችላላችሁ። ግን አሁን ሀገር ውስጥ ያለው ነገር በጣም ከባድ ነው። ማለትም ለማውጣት ሲኦሲ ፈተና ትማራላችሁ። ፈተናው መዳም ቤት የሚሰራው ሌላ እዚህ የሚያስተምሩ ሌላ እና በጣም ከባድ ሁኔታዎች አሉ። የዛ ስልጠና ጨርሼ ፓስፖርቴን ጨርሼ ወዲያው እንዳልኩኝ ደግሞ ከፊል ተገኛልኝ ቪዛ ታላካ እግዚአብሔር ተመስገነ ይሁን። አሁን መልካም ቤት እንዲገጥመኝ ሁላችሁም በጸሎት በዱዓችሁ አስቡኝ። ተመልሼ ልሄድ አሁን ሳዴስ ሶዶ እዛ ገዝቼ የነበረው የአዲስ አበባውን የጨረቃ ቦታ ሳጣ ያ ወደ ራሴ የመለስኩትን መሬት እሱኑ አንዳንድ ነገሮችን አፕዴት አድርጌ ጨራርሼ አስተካክዬ ተመልሼ እንዲመጣ የእግዚአብሔር መልካም ፍቃድ ይሁን። እንግዲህ እዛ ግቢ ውስጥ ነው ያለው ተላቻለሁ። ቤተሰቦቼ ግቢውንም የማስቃኛችሁ ይሆናል። ተከታተሉ። አትና ክቡራን ተመልካቾቼ ግቢው ይሄ ነበር። ድንጋዩም እንደተደፋ እቃ አስቀምጫለሁ። በነገራችን ላይ ግቢው ላይ ቤቱም የዛኔ እንዳይቆማ ብቻ ነው ዋና የምፈልገው መሬቱን ነበር። መሬቱ ከያዛችሁ ለምን የዛሬ 10 አመት ቤት አሰሩበትም ዋናው መሬት ነውና ይሄኛው ቤት ሰርቪሱ እንደተሰራ ነበር ጥዬርኩት። አሁን ይሄኛውን አፍርሼ ምናምን በፊት ይሄ የዚህኛውን እቺኛው ሰርቪስ ለመጨረስ ነበር ገረጋንቲ ይሄው አስደፍቼ እዚህ ጋር ሳሪ በቀለው ይታያችኋል። እንደከመረው ነው አንድ ሲኖ ገረጋንቲ ይው እዚህ ጋር የተከመረው ዝናብ ስለዘነበበት ነው። በርጋ ያለውም ድንጋይ አንድ ሲኖ ያስደፋውት እንዳለ እነዚህ አሁን ደግሞ ሄጅ እግዚአብሔር ከፈቀደ ጨራርሼው ደግሞ እመጣለሁ እላችኋለሁ። ወጥቻለሁ። አሁን ተሰናብቼው ነው